ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በአሜሪካና በኢራን መካከል የሚደረሰው የሰላም ስምምነት ባለ 14 ነጥብ ረቂቅ ይፋ ሆኗል። በአሜሪካ ዩናይትድ ስቴትስና በኢራን እስላማዊ ሪፐብሊክ መካከል የተደረገው የኢስላማባድ የመግባቢያ ሰነድ በሚል የተነበበው ባለ 14 ነጥብ ረቂቅ ምን ይዟል? ሰነዱም ይፋ ሆኗል። ነገም ይፈረማል። በዜና ጥንቅራችን በሰፊው አካተናል። ቆይታችሁ ተሰሙታላችሁ። ሌላው ጉዳይ ኢራን ከአሜሪካ ከ100 በላይ የቦይንግ አውሮፕላን ልትገዛ ነው ተብሏል። በአሜሪካና በኢራን መካከል እየተካሄደ ባለው የሁለትዮሽ ድርድር የመጨረሻ ውሳኔ ከደረሰ ኢራን ከ100 በላይ የቦይንግ የመንገደኛ አውሮፕላን ከአሜሪካ ለመግዛት ማቀዷ ተገልጿል። በዜና ጥንቅራችን አካተናል። ሌላው ነገር ደግሞ አሜሪካ ከዲጡ ወደ ማጡ የምታመሳው ኢራን በስምነቱ ካልተስማማች ተመልሰን ቦምብ ልናዘንብባት እንችላለን አሉ የአሜሪካው ፕሬዝዳንት የትራምፕ ዛቻ። አሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በስምነቱ መሰረት ካልተጓዘች አዲስ ጥቃት እመራለሁ ሲሉ ዝተዋል። በዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ 14 ነጥቡ ረቂቅ ምን ይዟል የሚለው በኢራንና በአሜሪካ መካከል ያለውን የውይይት የመግባቢያ ሰነድ ምን ይላል የሚለው በዜና ጥንቅራችን ስንጀምር የተፈላሚ ሀገር አጋሮች በሊባኖስ ሆነ በሁሉም ግንባር ጦርነት ወታደራዊ ጥቃቶችን በአስቸኳይ በቋሚነት ለማቆም ዳግም ጥቃት ላለመሰንዘር እንዲሁም የሊባኖስ ሉዓላዊነት ለማክበር የሚያስችል ስምምነት ተፈራርመዋል። ሁለቱ ሀገራት የሌላኛው ወገን ሉዓላዊነት የግዛት አንድነት በማክበር የእርስ በርስ የውስጥ ጉዳይ ጣልቃ ከመግባት ለመቆጠብ ቃል ይገባሉ። በጋራ ስምምነቱ ሊረዝም የሚችለው ቢበዛም 60 ቀናት ውስጥ ለመደራደር የመጨረሻው ስምምነት ለማሳካት ቁርጠኝነታቸውን ገልጸዋል። አሜሪካ ስምምነቱ በተፈረመ 30 ቀናት ውስጥ በኢራን የጣለችው የባህር ላይ ከበባ ሙሉ በሙሉ ለማንሳት የመጨረሻው ስምምነት ሲደርስም ጦሯን ከኢራን አቅራቢያ ለማስወጣት ቃል ትገባለች። ኢራን ለንግድ መርከቦቿ ለ60 ቀናት ነፃ ደህንነት የተጠበቀ ባህር ላይ ጉዞ በማመቻቸት የፈንጂዎችና እንቅፋት በማስወገድ በ30 ቀናት ውስጥ እንቅስቃሴ ወደ ነበረበት ትመልሳለች። ስለ ሆርሙዝ ወሽመጥ የወደፊቱ አስተዳደር ኦማንና ጎራባች ሀገር ጋር ትመክራለች። አሜሪካ ለኢራን መልሶ ግንባታ ኢኮኖሚ ልማት የሚል $300 ቢሊዮን ከቀጠናው አጋሮች ጋር ለማዘጋጀት አስፈላጊ የሆነ የፋይናንስ ፈቃዶች በመስጠት አተገባበሩ ለ60 ቀናት ውስጥ አጠናቃ ተግባራዊ ለማድረግ ቃል ገብታለች። አሜሪካ በኢራን ላይ የተጣሉት ሁሉም አይነት ማዕቀቦች የተባበሩት መንግስታት ድርጅት የራሷን ጨምሮ በተስማሙበት የጊዜ ሰሌዳ መሰረት ሙሉ በሙሉ ለማሳካት ቃል ስትገባ ሁለቱም ሀገራት ይህን ጉዳይ በድርድር ቅድሚያ ሰጥታ በአስቸኳይ ለመፍታት ተስማምተዋል። የኒውክሌር መሳሪያ ላለማምረት በድጋሚ ስታረጋግጥ ሁለቱ ሀገራት የተከማቸውን የበለጸገ የኒውክሌር ማዕድን ከዓለም አቀፍ አቶሚክ ኤነርጂ ኤጀንሲ ቁጥጥር ስር ለማቅለጥና ስለወደፊቱ ኢራን የኒውክሌር ማበልጸግ ፍላጎት ጉዳይ ለመወያየት ተስማምተዋል። የመጨረሻው ስምምነት እስኪደርስ ድረስ ሁለቱ ሀገራት ነባራዊ ሁኔታ ለመጠበቅ ተስማምተዋል። በዚህም የኢራን የኒውክሌር ፕሮግራሟ ካሁን ባለበት የምትቆይ ሲሆን አሜሪካ ደግሞ አዲስ ማዕቀብ ላለመጣል በቀጠናው ተጨማሪ ጦር ላለማሰማራት ተስማምታለች። አሜሪካ ማዕቀቦቹን ሙሉ በሙሉ እስኪነሱ ድረስ ለኢራን የነዳጅ ምርቶች ኤክስፖርት እንዲሁም ለተያያዥ የባንክና ኢንሹራንስ ትራንስፖርት አገልግሎት በቅጣት ነጻ የሚያደርጉ ፈቃዶች ለመስጠት ቃል ትገባለች። አሜሪካ የታገዱ ኢራን ገንዘቦች፣ ንብረቶች ሙሉ በሙሉ ተለቀዋለች። በኢራን ማዕከላዊ ባንክ አማካኝነት ለተፈለገው አገልግሎት ክፍያ እንዲውል አስፈላጊውን ፈቃድ ሁሉ ለመስጠት ቃል ገብታለች። አሜሪካ ኢራን የስምምነቱ አፈጻጸምና ቀጣይነት ተገዥነት የሚከታተል አስፈጻሚ አካል ወይም አሰራር ለማቋቋም ተስማምተዋል። አንቀጽ 1፣ 4፣ 5 እና 10፣ 11 በተግባር ላይ መዋል ሲጀምር አሜሪካ ኢራን በቀሪዎቹ አንቀጾች ላይ ብቻ በማተኮር የመጨረሻው ስምምነት ድርድር ይጀምራሉ። የመጨረሻው ስምምነት አስገዳጅ በሆነ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ ይጸድቃል። በሌላም ጉዳይ ኢራን ከአሜሪካ 100 በላይ የቦይንግ አውሮፕላን ልትገዛ ነው። አሜሪካ በኢራን መካከል የተካሄደ ሁለትዮሽ ድርድር የመጨረሻ ውሳኔ ከደረሰ ኢራን ከ100 በላይ ቦይንግ የመንገደኛ አውሮፕላን ከአሜሪካ ለመግዛት ማቀዷ ተገልጿል። ይህ ግዙፍ የንግድ ስምምነት ተግባራዊ ሊሆን የሚችለው በሁለቱ ሀገራት መካከል የሚደረገው የፖለቲካ ኢኮኖሚያዊ ውይይት ሙሉ በሙሉ ስምምነት ሲያበቃ ብቻ መሆኑን ተመላክተዋል። ትራምፕ ዛሬ ከፓሪስ ኢራን የተደረሱ የጋራ መግባቢያዎች የማታከብር መልካም ባህሪ የማታሳይ ከሆነ አሜሪካ በሀገሪቱ ላይ ዳግም ወታደራዊ ጥቃት ለመሰንዘር እንደምትገደድ ሲዝቱና ሲያስጠነቅቁ እንደነበር ይታወሳል። በመሆኑም ተመልሰን ቦምብ ልናዘንብባት እንችላለን ሲሉ ትራምፕ አሁንም ዛቻ አሰምተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ስምምነት መሰረት ካልተጓዘች አዲስ ጥቃት እመራለሁ ሲሉ ዝተዋል። 7 ጉባኤ ፈረንሳይ የሚገኘው ትራምፕ ከኢራን ተደረሰው ስምምነት ገና እንዳልተገባደደ ጠቅሰው የመግባቢያ ሰነድ አተገባበር ደስተኛ ካልሆኑ ቴህራን ላይ ጥቃት መፈጸም እንደሚቀጥሉ አስጠንቅቀዋል።
ኢራን ከእስራኤል ከአሜሪካ ስምምነት ከደረሰች በኋላ በሰጡት የመጀመሪያ አስተያየት ጥቃቱ በዚሁ ከቀጠለ ጠንካራ ምላሽ የምንሰጥ ይሆናል ሲሉ ትራምፕ ተደምጠዋል። ፕሬዝዳንቱ ተመልሰን ቦምብ ልናዘንብ እንችላለን ሲሉ ዝተዋል። የመግባቢያ ስምምነቱ አልተጠናቀቀም ያሉት ትራምፕ ካልተወደድኩትም ወታደራዊ እርምጃ እንወስዳለን ሲሉ የመፍረስ አደጋ እንዳለም ጠቁመዋል። ስምምነቱ በብዙ ምክንያት አስፈላጊ ነው ካሉ በኋላ 99.9% የተስማማንበት ኢራን የኒውክሌር መሳሪያ እንደማይኖራት ነው ብለዋል። ኢራን ለመልሶ ግንባታ የሚውል 300 ቢሊዮን ዶላር ካሳ ይከፈላታል መባሉ ውሸት ነው፣ ሳንቲም ማናወጣ ሲሉም አሁንም አስተባብለዋል። በመሆኑም የአሜሪካና ኢራን ፕሬዝዳንቶች የተኩስ አቁም ስምምነት ተፈራረሙ። ትራምፕ ግን ዳግም ጥቃት ሊጀምሩ እንደሚችሉ አስጠነቀቁ። አሜሪካ ኢራን ጦርነቱን ለማቆም በፕሬዝዳንቶቻቸው መካከል የተፈረመው ጊዜያዊ ስምምነት ይዘት ረቡዕ ዕለት ይፋ አድርገዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ኢራን የገባቸውን ቃል የማታከብር ከሆነ ጥቃቶች ዳግም ለመጀመር ኢራን ባለስልጣን ለመግደል ዝተዋል። ፈረንሳይ ከሌሎች የዓለም መሪዎች ጋር በቡድን ሰባ ጉባኤ እየተሳተፉ ያሉት ትራምፕ ቀደም ሲል ኢራን የባላስቲክ ሚሳይል ሙሉ በሙሉ ለማጥፋት ቁርጠኛ የነበሩ ቢሆንም አሁን ግን ቴህራን የባላስቲክ ሚሳይል እንዳይኖራት ማድረግ ኢፍትሃዊ ነው በማለት መጀመሪያ ደረጃ ላይ ኢራን ለማጥቃት ካስቀመጧቸው ምክንያቶች መካከል ቢያንስ አንዱን አንስተዋል። ትራምፕ በሰጡ ጋዜጣዊ መግለጫ ላይ ስለ ኢራን ሲናገሩ ስምምነት ከጣሱ ክፉኛ እንደበድባቸዋል። ይህ እንደሆን ግን አልፈልግም፣ ስምምነቱን እንዲያከብሩ ነው የሚሻው ብለዋል። አሜሪካና ኢራን ተደራዳሪዎች የሚቀጥሉ 60 ቀናቱ ዘላቂ የተኩስ አቁም ስምምነት ላይ ለመድረስ እየሰሩ ባሉ በዚህ ወቅት ትራምፕ ኢራናውያን ብልህ ህዝቦች ናቸው ሲሉ የጠሯቸው ሲሆን ይህም ሂደት መካከለኛው ምስራቅ ሰላም እንደሚያሰፍንና የነዳጅ ዋጋ እንደሚቀንስ ተስፋ ማድረጋቸውን ገልጸዋል። ቀደም ሲል ትራምፕ ጉዳዩ ካልተመቸን ወይም መልካም ምግባር ካላሳዩ በቀጥታ በአናታቸው ላይ ቦምብ መጣል እንመለሳለን ሲሉ ተናግረዋል። የኢራን መሪዎች ለቀረቡባቸው ዛቻ ምላሽ ያልሰጡ ሲሆን እንደ አውሮፓውያን አቆጣጠር 1979 እስላማዊት ሪፐብሊክ ከተመሰረተ በኋላ በአሜሪካና በኢራን ፕሬዝዳንቶች በጋራ የተፈራረሙት የመጀመሪያ ነው ተብሎ የታመነበት የስምምነቱ ፎቶግራፍም ይፋ አድርገዋል። አሜሪካው ፕሬዝዳንት ትራምፕ በኢራን ላይ አዲስ ዛቻ ሰነዘሩ። አሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የተደረሱ የጋራ መግባቢያዎችን የማታከብርና መልካም ባህሪ የማታሳይ ከሆነ አሜሪካ በሀገራቸው ላይ ዳግም ወታደራዊ ጥቃት ለመሰንዘር እንደምትገደድ አስጠንቅቀዋል። ፕሬዝዳንት ትራምፕ በሰጡ መግለጫ በአሜሪካና በኢራን መካከል የተደረሱ ስምምነት የመጨረሻ ሳይሆን ቅድመ መግባቢያ ሰነድ መሆኑን ጠቁመዋል። ኢራን አካሄዷን ካላስተካከለች፣ ስምምነቱ ካልጠበቀች የአየር ድብደባ ጨምሮ ሌላ ቀጥታ የጦርነት እርምጃ እንደሚወስዱ ገልጸዋል። ኢራን ላለፉት 40ና 50 ዓመታት ቀውስ ስትፈጥር መቆየቷን የጠቀሱት ትራምፕ ከሀገሪቱ ጋር ፍሬያማና ጠንካራ ስምምነት የማድረግ የሚችሉ እሳቸው ብቻ መሆናቸውን፣ ይህ ካልሆነ ግን ጠንካራ ጥቃት እንደሚሰነዝሩ አክለው ተናግረዋል።